ሴቶች በዝምታ እንዲያስቡ የሚያደርጉ አምስቱ የዳርክ ሳይኮሎጂ ሚስጥሮች። እነዚህን ሚስጥሮች ሆን ብለህ ሰውን ለመጉዳት ሳይሆን ማህበራዊ ዋጋን ከፍ ለማድረግና በራስ መተማመንህን ለመገንባት ብቻና ብቻ ተጠቀምባቸው። አብዛኛው ወንድ ሴት ልጅን ለማሸነፍ ሲሞክር የሚሰራቸው ትላልቅ ስህተቶች አሉ። እነዚህም ሁልጊዜ እሺ ባይ መሆን፣ ረጅም ቴክስቶችን መጻፍና እባክሽ ውደጂኝ የሚል ስውር ልመናን ማሳየት ከብዙ በጥቂቱ ይገለጻሉ። ነገር ግን እውነተኛ ማራኪ የሆኑ ወንዶች ጨዋታውን የሚጫወቱበት መንገድ ፍጹም የተለየ ነው። እነሱ ልጅቷን ለማሳደድ አይሮጡም። ይልቁንም ልጅቷ ቀንና ሌሊቱ እስኪምታታበት ድረስ አስበውትም ይሁን ሳያስቡት ስለ እነሱ ብቻ እንድታስብ የሚያደርግ ትልቅ የአእምሮ ወጥመድ ይዘረጋሉ። በዚህ ቪዲዮ ውስጥ ሴቶች በዝምታ እንዲያስቡና በአንተ ቫይብ ኦብሰስ እንዲሆኑ የሚያደርጉ 5 እጅግ ጥልቅ የዳርክ ሳይኮሎጂ ሚስጥሮችን በምሳሌ አስደግፈን እናያለን። እስከ መጨረሻው ከተከታተልክ ከዛሬ በኋላ ከሴቶች ጋር በሚኖረው ጨዋታ የበላይነቱ ያንተ ብቻ ይሆናል። ወደ ሚስጥሮቹ እንግባ። ሚስጥር 1 በአነሰ ጥረት የመግደል ህግ። የመጀመሪያውና ዋነኛው መሰረታዊው መርህ በአነሰ ጥረት ብዙ የማግኘት ህግ ነው። ሳይኮሎጂው እንደሚለው በአንድ ግንኙነት ውስጥ በጣም ያነሰ ስሜት ያለው ሰው ሁልጊዜ የላቀ ኃይልና ማራኪነት ይኖረዋል። እሷ አንድ መስመር ቴክስት ስትልክልህ አንተ ሙሉ ድርሰት የምታወርድላት ከሆነ አእምሮዋ ወዲያውኑ ይህ ሰውዬ ስራ ፈት ነው እንዴ ወይስ ለኔ በጣም ጓጉቶ ነው የሚል መልእክት ይደርሰዋል። ይህ ከሚሆን ደግሞ የቴክስትህን ርዝመት ሁልጊዜ ከሷ እኩል ወይም ያነሰ አድርገው። ምላሽን ወዲያውኑ በሰከንዶች ውስጥ አትላክ። ሆን ብለህ ከ5 እስከ 15 ደቂቃ ዘግዩ። አንተም የራስህ ውድ ህይወት፣ የራስህ ስራ እንዲሁም የራስህ ዓላማ ያለህ ቢዚ ወንድ መሆንህን በተግባር አሳያት። ያኔ ያንተ እያንዳንዷ ቴክስት ለሷ ውድና በጉጉት የምትጠበቅ ትሆናለች። ሚስጥር 2 የስሜት መወዛወዝ ወጥመድ። ሁለተኛው ሚስጥር ደግሞ የስሜት መወዛወዝ ህግ ወይም ፑሽ ኤንድ ፑል ይባላል። ብዙ ወንዶች ሁልጊዜ ጨዋና ደግ በመሆን ብቻ ሴት ልጅን ማሸነፍ የሚችሉ ይመስላቸዋል። ነገር ግን ሁልጊዜ ጥሩ መሆን አሰልቺ እንድትመስል ሊያደርግህ እንደሚችል መዘንጋት የለበትም። ሴት ልጅ በአንተ ፍቅር የምታብደው ሁልጊዜ ደስ የሚል ነገር ብቻ ስታገኝ ሳይሆን በአወንታዊና በአሉታዊ ስሜቶቿ መካከል ስትወዛወዝ ነው። ይህንን እንዴት ትጠቀማለህ ለሚለው ደግሞ በአንድ ሰዓት ላይ በጣም የሚያምርና ቦልድ የሆነ ሙገሳ ትሰጣታለህ። ለምሳሌ ዛሬ ድምጽሽ ላይ የሆነ የሚማርክ ቫይብ አለ ትላታለህ። ደስ ብሏት ልትቀርብ ስትል ግን ወዲያውኑ በቀል ትርቃታለህ። ይህ ህግ ይፈልገኛል ወይስ አይፈልገኝም የሚል ስውር እንቆቅልሽ ጭንቅላቷ ውስጥ ስለሚፈጥር ስልኩን ከዘጋው በኋላም እንኳን ስላንተ የምታስብበት እድሏ በጣም ከፍተኛ ነው የሚሆነው። ሚስጥር 3 ማረጋገጫን የመንፈቅ ጥበብ። ይህ ሚስጥር ቁጥር 3 ነው። ማረጋገጫን የመንፈቅ ህግ። ቆንጆ ሴቶች በሄዱበት ሁሉ ወንዶች ልዩ ነሽ፣ ታምሪያለሽ የሚል የለከፋ የሚመስሉ ቃላቶችን እየተጠቀሙ የሞራል ማረጋገጫ ይሰጧቸዋል። አንተም ልክ እንደነሱ ያንን አድናቆት ወዲያውኑ ከቸርካት ልክ እንደማንኛውም ተራ አድናቂዋ ነው የምትቆጥረህ። ያንተ ዋጋ ሰማይ የሚነካው ይህንን የለመደችውን አድናቆት በቀላሉ እንደ ብርድ ልብስ ስትነፍቃት ብቻ ነው። እሷ አዲስ ፎቶ ልካለህ እንዴት ነው ስትልህ ዋው በጣም ታምሪያለሽ ብላ አታቅርቅ። በምትኩ ፎቶ አሪፍ ነው ግን የድሮ ፕሮፋይልሽ ይበልጥ ያምርብሽ ነበር በላት። ይህን ስትላት በውስጧ ለምንድን ነው እኔን ያላደነቀኝ ማራኪ አይደለሁም እንዴ የሚል የፉክክር ስሜት ጭንቅላቷ ላይ ትፈጥርና ያንተን ምስጋና ለመስማት ስትል ይበልጥ አንተን ደስ የሚያሰኝን ነገር ለማድረግ ስትጣጣር ትመለከታታለህ። ሚስጥር 4 የታሪኩን መስመር መቆጣጠር። አምስተኛው ሚስጥር ደግሞ የፍሬም ቁጥጥር ወይም ፍሬም ኮንትሮል ይባላል። ሴቶች ወንድ ልጅ ምን ያህል በራሱ እንደሚተማመን ለማወቅ ሆን ብለው አንተን ለማናደድ ይሞክራሉ። አንተ እኮ ሴሰኛ ነህ፣ ቁም ነገር የለህም እያሉ ሊገመግሙህ ይሞክራሉ። በዚህም ሰዓት ተራ ወንድ ወዲያውኑ ይናደዳል ወይም ስለራሱ ለማብራራት ይጥራል፣ ይከራከራል። የላቀ አእምሮ ያለው ወንድ ግን ከመከላከል ይልቅ የእሷን ሐሳብ 100% ተቀብሎ ይበልጥ ነገሩን አጋኖ በአሽሙር ይመልስላታል። ለምሳሌ እሷ አንተ እኮ በጣም ተጫዋች ነህ ልትል ትችላለች። በዚህም ሰዓት አንተ 100% ልክ ነሽ፣ እንዲያውም በአንድ ጊዜ 15 ሴት ነው የማወራው፣ አንቺ 16ኛዋ ነሽ ዌልካም ብለህ ኢሞጂ ያስደገፈ ላክላት። ታሪኩን በዚህ መልክ ስታዞረው እሷ አንተን ለመጣል ያዘጋጀችው ወጥመድ ሁሉ ዋጋ ያጣና ሁል ጊዜ የጨዋታው የበላይነት ያንተ ይሆናል። ሚስጥር 5
ከውጤቱ ነፃ የመሆን ማይንድ ሴት። አምስተኛውና የመጨረሻው ትልቁ ምስጢር ከውጤቱ ነፃ የመሆን ማይንድ ሴት ነው። ይህ ከቴክኒክ በላይ የውስጣዊ ማንነት መመሪያ ነው። ጨዋታው ላይ ስትገባ እሷ እሺ ያለችህም እምቢ፣ ቴክስትህን መለሰችም አልመለሰች፣ ግንኙነቱ ሰመረም አልሰመረ ለአንተ ፍጹም ግድ ሊሰጥህ አይገባም። እሺ ካለች አሪፍ ጨዋታ እናሳልፋለን፣ እምቢ ካለች ደግሞ ሌላ የተሻለች ሴት አገኛለሁ የሚል ፍጹም የሆነ የባውንዳንስ ማይንድ ሴት ሊኖርህ ይገባል። እሷ ቴክስትህን አይታ ሲን አድርጋ ካልመለሰች ለምን ዝም አልሽ ብላ ጨቅጭቃት። ስልክህን ጥለው ወደ ራስህ ስራ ወይ ወደ ጂምህ ተመለስ። ያንተ ይሄ ፍርሃት አልባነትና ደንታ ቢስነት እሷን ለምን ዝም አለ ለምን አልተጨነቀም ብላ በዝምታ ስለ አንተ ብቻ እንድታስብ የሚያደርጋት ትልቁ የዳርክ ሳይኮሎጂ መሳሪያ ነው። እንግዲህ አምስቱ የዳርክ ሳይኮሎጂ ምስጢሮች አብጠርጥረን አይተናል። ማስታወስ ያለብህ ነገር ቢኖር እነዚህን ስልቶች ሆን ብለህ ሰውን ለመጉዳት ሳይሆን ማህበራዊ ዋጋህን ከፍ ለማድረግና በራስ መተማመንህን ለመገንባት ብቻ ተጠቀምባቸው። ቪዲዮ ከተመቸህ ላይክ ማድረጉን እንዳትረሳ። አዳዲስ ጥልቅ የዳርክ ሳይኮሎጂ ምስጢሮች እንዲደርሱ ደግሞ ቻናሉን አሁኑኑ ሰብስክራይብ አድርገው። በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆየን።